መቼስ ህፃናት በህፃንነታቸው ጊዜ እንኳን ለመሬታችን ለህፃናት እንኳን ልጣጠር አካበድኩ አይደል? አካበድኩ ስለ ማርያም ታካብድ ያላችሁ ልትሉ ነው። አካብጃለሁ። በሶስተኛ ቀን ተነስታለች አልተነሳችም? ማነው ይሄን ያደረገ? ማነው ይሄን ያደረገ? እርሷ ወይስ እግዚአብሔር? ማነው ያደረገ? በአንተ ጭንቅላት ያለ አይ የጎሰቆለ ስለለበሰች እመቤታችን በስብሳ በኋላ ዳግም ምሳሌ ኤክሴፕሽናሊቲ ነው። አይ ሞተች እኮ ስጋዋ ግን አልበሰበሰም። በሶስተኛ ቀን ተነሳች። ይሄን ያደረገው ልጇ ነው። አምላክ እንድትወልድ በድንግልና የጠበቃት ልጇ ነው። ኃጢአት እንዳትሰራ ያደረጋት የእሷ ነፃ ፈቃድ እንዳለ ሆኖ ጸጋ መንፈስ ቅዱስ መልቶባት በዚህ ዓለም እየኖረች የኃጢአት ትንታ ወደ ሀሳቧ እንዳይመጣ እግዚአብሔር ከእሷ ጋር ስለነበረ እንዲያውም ኤሬቴዎስ የተባለ ሊቅ የምዕራባዊ ምንድነው የግሪክ ኦርቶዶክስ ቤተክርስቲያን ሊቅ ነው እና ኢምፒሪካል ቴዎሎጂ የሚል በጣም ሁለት ክስ ያለው መጽሐፍ አላቸው እና እዛ ላይ ምን ይላል? እመቤታችን በ3 ዓመቷ ግሎሪፊኬሽን ላይ ደርሳለች። ግሎሪፊኬሽን ማለት የመጨረሻው የቅድስና እርግጥ በ3 ዓመቷ ሲል እስከ 3 ዓመቷ ድረስ ድርስ ኖሮ ነው እንዴ? መቼስ ህፃናት በህፃንነታቸው ጊዜ እንኳን ለእመቤታችን ለህፃናት እንኳን ልጣጠባያቸው አያልፍባቸው እና የመጨረሻ ብቃት ላይ ነበር እመቤታችን የነበረችው። ስለዚህ የእመቤታችንን ረፍቷን ስናስብ አሁን በገለጽኩት መንገድ እናስብ ለማለት